እንዴት ነው ወንድማችን? ምንድነው? እናቴን አደረሽ ስንቱን ያሳደገችኝ እናቴን አደራ አንድ ነገር ክፉ እንዳይነጋት። ምን ሆነ ነው? ቆይ ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ። እኔ ደግሞ ነፍስ ያደኩበት ነው። እግሩን ቀረጥኩት በገጀራ። ተጨካኝ ነው ግን እንኳን የሚያርክ እኔ እሱ ቋር በግዴሌ ቋር ለሚጸጽተኝ የሁለት ልጆች አባት እኮ ነው ሰውዬው። ሁለት ልጅ ያላባት አስቀረ። እኔ ችግር የለውም ከ15 ዓመት በኋላ ምናምን መውጣት አይቀርም። ግን 3000 ብር ነው ያለብኝ አንተ ጋር ብድር። የሆነ ላገላግል ይመጣል አራት ጥርሱን ስላሸር ምን ማለት ነው? 3000 ብር አንተ ኪት ነው ምን ነው ገብላችሁ የለ እናንተ ምን ነው ጓደኝነት ለመቼ ነው? እኔ እዚህ ነገሩ ነው የለኝም ላሴ ኪሱን ታውቀው የለ እንዴ ልጁ ታውቃለህ። የእናንተ ጓደኝነት ታራ ምኑ ላይ ነው? ማንነት ተታሽሮ ዘግኖ የገባው ምንድነው? ባልጃራን ሽሮ የዘገንኩት ማማ በልጥ ደግሞ ያበዙታል። አንተ በክት ምንድነው? ሽሮና ነፍስ ነው የሚገናኘው። ምን እባክሽ የነ ማማ በልጥ እኮ ነው። የነሱ ሽሮ ደግሞ ቅመም አለው። አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስረውኝ እኮ 24 ሰዓት ሊሞላኝ ነው አሁን። አንተ ሽሮና ሽሮ ነፍስ ምንድነው? አሁን እኮ ኑሮ ውድነት እኮ ነው። ኩላሊት በሉት እኮ የሽሮ ዋጋ እኮ ላይ አንተ እውነትማ አለው እኮ ግን እኮ ሽሮና ኩላሊት እኮ እኩል ሆኗል ዋጋው። ቅመሙ ነው የተሻለ ቅመም አላቸው ምናምን አላቸው። ያበደ እኮ ነው ሽሮአቸው እኮ የሚገርም እኮ ነው። በእናትህ ቤትን ብዬ ስገባ ሽሮአቸውን ቀምሽ። ኧረ እባክሽ በጣም ያበደ ነው። በቃ ምንም ሳትይዙ ሊመጣችሁ ታደጋችሁ እኮ። አቤት ሰፈራችን አንተ በስንት አመታችን ፏ ብለን ቀረን። አዎ አበደውናለች። አዲስ አበባ ውሃ በቃ ይከበር አንገት ስበሪ ምንድነው? ያው ለምንድነው አንገት አይነሱ? በሰፈር ተወልጄ ባደኩበት ሰፈር ካቦው እሱ ነው ይሆን አይምን ካቦው ነው ጠርቼ ነው ማውራ ከፈለክ። ኧረ እባክሽ መተሻል ማን ሊመታኝ? እኔ እሱ ከመታኝ ቁጭ ብዬ ነው የምሸነው። ተወልጄ ባደኩበት ሰፈር እንደዚህ አንድ ከመታኝ ቁጭ ብዬ ነው የምሸነው። እዚህ ይመታል። አንዴ ብለው ሰው እንደዚህ የምታስጨንቀው እዚህ ሰፈር ሰው የምታስጨንቀው ምን ነው? በእናትህ አንተ ለዚህ ጀመር እዚህ ሁሉ ጉድ ያስገባህ በእናትህ ዝም በል ውሻ። እሺ በልቶ ልበል እስኪ ሰው እያየ ሊፈሩ ከመጣ በዛው ላንቀበሩ ሶፍት ይዛል እንዴ? በቃ ዝም ብለሽ በቃ የገቡበት እስከ መቼ ነው እያከኩ ምኖረዋ? የሰለጠኑት ሀገር ቻይና ብትል አውስትራሊያ ብትል አሜሪካ ብትል ባላቸው ነገር ነው በቃ እየሰሩ የሚኖሩት። በቃ ይችል 300 ብር ተከራይቻለሁ የኢትዮጵያን ሕዝብ አስደምሜ ትርፌ ነው ማገኘው ይላል አባቴ። ነይ ጥበብናትሽ ውሃ በላት እኮ ድረሽላት እንጂ ልትበይ። ኧረ ምን ድሮም ኢትዮጵያ ውስጥ ጥበብ ያለው ሰው ምንም አይከፋም። ነይ እስኪ አዛር እንዴ ነሽ? በእናትህ ባደጉት ሀገራት እኮ የኛ ወደ ኢትዮጵያ አስገባ ነው እንዴ? ምንድን መድፈ በቃ ላቀንቅንልሽ እና ኢትዮጵያ ውስጥ የተመቸሽን ዘፈን ንገሪ ፏል አድርግሽና የሆነ ነገር ትወርጅልኛለሽ። መልካም እነዛ ከሆነ የማን ነው? የቴድሮስ ታደሰና የስቲፋኖስ ቶማስ ማሻፕ ያደርጉትን ዘፈኝ። ምንም ችግር የለውም አባቴ የፈጠነ ዘፍናለሁ ብለህ ሲኖ ክላክስ ታወጣለህ እንዴ? ማለት ነው ጉንፋን እኮ ይዞኝ ነው እዚህ። እና ዘፈን እንጂ በስነ ስርዓት። እሺ አንዴ ብቻ አድድ ስጪ። ጉንፋን ነው በእናትሽ። ለሊት ስቱዲዮ ስለነበር አይነት ልጅ ነው በእናትህ። ይሄሽ ነው መዘፍንልሽ አሁን ብራዘሬ እንዳትለኛሁ ፍቅርሽ ይረታ መላሳት አይለኔ። ምንድነው ወንድሜ ምንድነው? ግማታ አይደለም እኮ ሰላም በጣላት እኮ ተጣሉ። ግን ቂጡን እኔ ነኝ ሞጋው ያማችኋል። ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል። ቀስ ብላ አትሄድም እንዴ? ምንድነው አንተ እየወረጣችሁ የምትመጡት ምንድነው? አፈሳ ወጣት እየታፈሰ ነው። አሮጥም እንዴ? ስንት አመት ሮጥኩኝ። ስንት አመት እንዴ? አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ይምጣ ቁም እንዳታ ትበላሻል። ኧረ ጭራሽ ላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርስም። ያውነት ወይ እኔ ወጣምሻ ከሩ ነው እየሮጠ ያሉት ያዛቸው ጭራሽ ጠምደት አርሰባችኋለሁ። ይሄ ነው እንደሚይዘው ጭራሽ ቦት ሷል። በዚህ ነው ውድነት እንኳን ታፍሺ እንደውም ቀልያለሁ። በሽንኩርት አልዋጋም እንኳን እንትን አጥፊ ሽንኩርት አምባመስ ኧረ ማን የሚበላ አንዴ እንዴት አባቷ ነው የምታምረው? ኧረ ኪድላ ተረስታለስ እንዴት አባሽ ነው የምታምረው? በእናት ስልኬ ልስጥሽና ደውይልኝ። እየወገቤን እየጫማዬን እየንትሬን ምንድን ነው የምትላቸው? በእናትሽ አንቺን ብለን አረን ነው ለሲልሽ ክብር የለም እንደና ዝም በይ አንቺ ሸረሪት። ቀንጥሎ ነው እንጂ ያበደ ሞዴል ነበር። እሺ እኔ ሴቶች በሲኖ ተጭኖ መተው ነበር የሚሾፍ ዘመይ በእናትሽ ትቆራለሽ እንዴ? ምንድነው ማየው? የምራችሁ ነው ነው እስኪያተ ምንድነው? ኧረ በቃ ማለፊያ አጣን። እኔ ወንዱ ዘንድሮ እኮ ፈልቶበታል። በቃ እኔንማ እንደዚህ አድርገው ነው ቂጤን የመታኛውን በዚህ ጋር ስናልፍ እንደኔ ቆንጆ ብትሆን ማይቺ ልጅ በቃ ይገሏታል። ጭራሽ ሱሪ አድርጋ እኔ ሱሪ ማድረግ አስገድደው ነው የሚደፍረኝ። ህግ ባለበት ሀገር ሴት እኮ መብት ናት። ሴት እኮ ኑሮ ናት። ባለጌ ኑሮ አይደለም እንዴ መኖሪያ ነጣ እንዴ በሰፈራችን። ወንድሜ ሰዋው በቃ በጣም ወዳለሁ፣ አዝናለሁ። በገነት እንገናኝ። ወደ ዘይታችን ደግሞ ያታፍረ